ملوء ጸጋ ወክብር በቅድስና መንግሥትህም ንጹሕ በልዕልና ባህሪህም ምጡቅ በሰው አገር የማትመረመር ፈጣሪ ለዘላለም የማትነዋወጽ ነዋሪ ትባላለህ በነግ በሰዓት በቀትር ኢየሱስ ደግዋይ ለጸጋ ንጉሥ ወተሰቅለ በእንቲአነ ኢየሱስ ኮነ ሕይወተነ ጽንዕነ ቤዛነ አንተ እንጂ ነህ የማትነዋወጽ አታንስ ብርቱ ዳኛ ያላንተ የለ ደገኛ እስመ ልዑል ወግሩም አንተ ኢየሱስ አንተ ብትወድ ሁሉ ይሆናል ዘመድ ብሉ ጠጡ ልበሱ ይላል በግድ አንተ ብትጠላ የሚሆን የለ ከለላ ለዚህ ዓለም እየተገዛ የሥጋዬ ባከነብኝ የተሰፈረው ጊዜ ምንም የነፍሴን ነገር ሳልሰራ ተቃረብኩኝ ከላይኛው ቤት ልጠራ ዳሩ ግና አዛኝ ባህሪ ነህና አደራህን የነፍሴን ነገር አትጥና ሞታልና ሀብታሙን ፈርቶ ሳፍር ለድሃው ጉስቁልናውን ሳይቆጥር መበስበስ ደግሞ አለ ደግሞ መፍረስ አፈር ሆኖ ካቧራ ትቢያ መድረስ መነሳት። የተከበራችሁ አድማጮቻችን ከዚህ መቀጠል ወደ ዕለቱ ትምህርተ ወንጌል እንሄዳለን። የዕለቱን ትምህርት መምህራችን መጋቢ ሃይማኖት መምህር ዘበነ ለማና መምህር ሰለሞን እዚህ ይኖራሉ። እግዚአብሔር አምላካችን የምንሰማውን ቃል በልቦናችን ያሳድርብን ዘንድ የእርሱ ቅዱስ ፈቃድ ይሆንልን። መንግሥትህም ንጹሕ በልዕልና ባህሪህም ምጡቅ በሰው አገር የማትመረመር ፈጣሪ ለዘላለም የማትነዋወጽ ነዋሪ ትባላለህ በነግ በሰዓት በቀትር ኢየሱስ ደግዋይ ለጸጋ ንጉሥ ወተሰቅለ በእንቲአነ ኢየሱስ ኮነ ሕይወተነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር አምላክ የሚወዳችሁ እግዚአብሔርን የምትወዱ ሁሉ ይህ ድምጽ የሚሰማችሁ በጠቅላላ ሰላም እግዚአብሔር ከሁላችንም ጋራ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ የምንመለከተው ለፍርድ የሚመጣው ማን ነው በሚል ይሆናል።
እግዚአብሔር የነቢያት የሐዋርያት የሊቃውንቱን ጉባኤ እንደባረከና ሚስጥርንም እንደገለጸላቸው ለኛም ለሁላችን ይግለጽልን። ለፍርድ የሚመጣው ማን ነው? ዛሬ ትንሣኤ ሙታን በብዙ ሰዎች በተለያዩ እምነቶች የሚታመን ነው። ሁሉም እንደ እምነታቸው ትንሣኤ ሙታን እንዳለ የሚያምኑ ሁሉ በራሳቸው አመለካከት የሚመጣው ማን እንደሆነና በዛን ጊዜ ምን እንደሚደረግ ከዛም በኋላ እንዴት እንደሚሆኑ የሚናገሩ አሉ። ለምሳሌ በእኛ ኢየሱስ ክርስቶስ ለፍርድ ይመጣል፣ ሙታን ሁሉ ይነሳሉ፣ መልካም ሥራ የሰሩ ለዘላለም ሕይወት፣ መልካም ሥራ ያልሰሩ ለዘላለም ጉስቁልና። ይህንንም ነቢዩ ዳንኤል በምዕራፍ 12 ቁጥር 1 ላይ ሲናገር የሚያስፈራና የሚያስጨንቅ ዘመን እንደሚመጣ ይገልጽና በዛም ሰዓት ሙታን በሁለት ክፍል እንደሚነሱ ከገለጸ በኋላ እነሆ የዛን ጊዜ እግዚአብሔር አምላክ እነሆ ደግ ነገርን ለሕዝቡ በሚሰራበት በዚያች ቅጽበት የመላእክት አለቃ ሚካኤል የሚድኑትን የሰው ልጆች ሁሉ እጆቻቸውን ይዞ እንደሚያስነሳ ይህ ነቢይ ዳንኤል ይናገራል። እንዲህ ይላል ትንቢተ ዳንኤል ምዕራፍ 12 ቁጥር 1 በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ እፍረትና ወደ ዘላለም ጉስቁልና። ጥበበኞችም እንደ ሰማይ ጸዳል ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። ይህንን ቃል ስናይ በእኛ ትንሣኤ ሙታን አለ። ትንሣኤ ሙታንም የሙታን መነሳትም የተሰበከው በነቢያትም በሐዋርያትም ነው። ነቢያት እነሆ አሁን እንደምናየው ዳንኤል፣ ሌሎችም ሁሉ ቅዱስ ዳዊት፣ ኢሳይያስ ስለ ትንሣኤ ሙታን ተናግረዋል። ነቢዩ ኢሳይያስ ለምሳሌ ስለ ሙታን መነሳት ሲገልጽ እንዲህ የሚል ቃል አስቀምጧል። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ሙታን ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ። በምድር የምትኖሩ ሆይ ጠልህ የብርሃን ጠል ነውና ምድርን ሙታንን ታወጣለችና ንቁ ዘምሩም ይላል። ቅዱስ ዳዊትም ስለዚች ቀን ሲናገር በመዝሙር 49 ከቁጥር 1 ጀምሮ ስናይ እስከ 5 ድረስ የተጻፈውን ወይም ሙሉን በምንመለከትበት ጊዜ መዝሙር ዳዊት ምዕራፍ መዝሙር 49 ላይ ዳዊት የአማልክት አምላክ እግዚአብሔር ተናገረ ምድርንም ጠራት ይላል ለፍርድ። እግዚአብሔርሰ ገሃደ ይመጽእ ወአምላክነ ያረምም። እግዚአብሔር ግልጽ ሆኖ ይመጣል ይላል። እግዚአብሔር ግልጽ ሆኖ ይመጣል። ተመልከቱ። ወአምላክነ ያረምም ዝም አይልም። ግልጽ ሆኖ ይመጣል አለ። ግልጽ ሆኖ ይመጣል የተባለው ማን ነው? ዳዊት እንደተናገረው እግዚአብሔር ነው። ራእይ ዮሐንስ ምዕራፍ 1 ቁጥር 6 ጀምሮ እስከ 8 በምናነብበት ጊዜ ኢየሱስ ክርስቶስ ለፍርድ እንደሚመጣ የወጉት ሁሉ እንደሚያዩት ተጽፏል። ስለዚህ በእኛ በኦርቶዶክስ እምነት ለፍርድ የሚመጣው ኢየሱስ ነው። በሌሎች እምነትም ለፍርድ የሚመጣው ኢየሱስ እንደሆነ ያምናሉ። ችግሩ ግን ዛሬ ለምሳሌ በፕሮቴስታንት እምነት ኢየሱስ ለፍርድ እንደሚመጣ ቢያምኑ እንኳን በአሁን ሰዓት ግን ፈራጅ እንደሆነ አያምኑም። እንደ አማላጅ አድርገው ያስቡታል። ለፍርድ የሚመጣው ግን ማን ነው? ኢየሱስ ነው።
ስለዚህ ኢየሱስ እንዴት ለፍርድ የሚመጣ ከሆነ እሱ ከሆነ ዳኛው ፈራጁ እንዴት አማላጅ ይሆናል ለሚለው ጥያቄ ምንም አይነት መጽሐፍ ቅዱሳዊ መልስ ለመስጠት አይቻልም። ክርስትና ውጪ ያሉ እምነቶችን ስናይ በመጽሐፋቸውም እንደሚጻፈው ትንሣኤ ሙታን አለ። ለምሳሌ ፈሪሳውያን ያምኑ እንደነበረው ከጋብቻ ከትንሣኤ ሙታን በኋላ በሰማይ ላይ እንደገና ሌላ ጋብቻ አለን ብለው የሚያስቡ ዛሬም ድረስ እንደዛ አይነት አስተሳሰብ ያላቸው አሉ። ለፍርድ የሚመጣው በእነሱም ስናይ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ እንዴት ለፍርድ ሊመጣ ይችላል ስንል እኛ ትንሣኤ አለን ብለን ስናምን ሊፈርድም የሚመጣው ኢየሱስ ነው ስንል ትንሣኤ ሙታንም አለ ስንል የትንሣኤ ሙታን ሁሉ እነሆ መሰረቱ ኢየሱስ ክርስቶስ ነው። ስሙ ለዘላለም ከፍ ከፍ ይበል። ምክንያቱም የእግዚአብሔር ቃል ምንድነው የሚለው? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ስናይ አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ይላል። እንግዲህ ሞት በሰው በኩል መጣ በአዳም። ስለዚህ ትንሣኤ ሙታን በማመጣ ሰው በሆነው በእግዚአብሔር መጣ። ኢየሱስ ክርስቶስ እርሱ እግዚአብሔር ነው። ስለዚህ ትንሣኤ ሙታን የሰው ልጆች ሕይወት ሁሉ በክርስቶስ መጣ። እርሱ ክርስቶስ እግዚአብሔር ስለሆነ በሰው ይላል ሰው በሆነው ሲል ነው። ዮሐንስ በወንጌሉ ሲጽፍ ምዕራፍ 1 ቁጥር 1 ላይ ቃል እግዚአብሔር ነው ይላል። ቃል እግዚአብሔር ነው ይላል። ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ደግሞ ምን ይላል? ቃል ሥጋ ሆነ። ላይ ቃል እግዚአብሔር ነው ብሎ ነበር። አሁን እንደገና ቃል ሥጋ ሆነ ወይም እግዚአብሔር ሰው ሆነ። ስለዚህ ትንሣኤ ሙታን በአዳም በኩል መጥቷል። ሞት በአዳም በኩል መጥቷል። ትንሣኤ ሙታን በዳግማይ አዳም በኢየሱስ ክርስቶስ መጥቷል። ይህም ክርስቶስ ለሞቱ ሰዎች ሁሉ በኩር ሆኖ ከሙታን ተነስቷል ይላል። በኩራችን እሱ ነው። እኛ ትንሣኤ አለን ብለን ስንናገር፣ ትንሣኤ አለን ብለን ስናምን፣ ትንሣኤ አለን ብለን ስናስተምር፣ ትንሣኤ አለ ብለን ስናሳምን የትንሣኤው መሰረቱ ታላቁ አምላክ እርሱ ኢየሱስ ክርስቶስ ነው። ስለዚህ የእምነታችን ሁሉ መሰረቱ ኢየሱስ ክርስቶስ ነው። የነቢያትና የሐዋርያት ራሱ የእምነት መሰረት ክርስቶስ ነው። በነቢያት በብሉይ መሰረታቸው ክርስቶስ ነው። በሐዲስ ሐዋርያት በእኛም መሰረታችን ክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ በኤፌሶን 2:20 ላይ እናንተ እነሆ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ይላል። በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ይላል። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ስለዚህ ኢየሱስ ክርስቶስ ለፍርድ የሚመጣው እሱ ነው። እንግዲህ ለፍርድ የሚመጣው እርሱ ከሆነ እርሱ እግዚአብሔር ለመሆኑ ጥርጥር የለውም። ለምን? መፍረድ የሚችል እግዚአብሔር ብቻ ነው። ከሦስቱ አካል አንዱ አካል ኢየሱስ ለምን ወደዚህ ለፍርድ ይመጣል ስንል ለፍርድ ሲመጣ ራሱ በተዋሃደው በለበሰው ሥጋ ነው ለፍርድ የሚመጣው። በተዋሃደው ሥጋ ልብ በሉ። ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ሰው ሆነ። በ30 ዘመኑ የተጠመቀው ሰው ስለሆነ ነው። ከገሊላ ወደ ዮርዳኖስ መጣ የሚባለው እኮ መጣ የተባለው በእግሩ እየሄደ ኢየሱስ ክርስቶስ ሰው ስለሆነ ነው። መስቀሉን ተሸክሞ ቀራንዮ ወጣ ስንል ሰው ስለሆነ ነው ተሸክሞ። በቀራንዮ እጆቹና እግሮቹን ቸነከሩ ስንል ሰው ስለሆነ ነው። የሾህ አክሊል ደፉበት ስንል ሰው ስለሆነ ነው እንጂ አምላክማ የሚዳበስ የሚጨበጥ ግዘፍ አካል የለውም። ሰው ስለሆነ እግዚአብሔር በተዋሃደው ሰውነቱ መከራን ተቀበለ፣ ሞትን ቀመሰ፣ በቀራንዮ ተሰቀለ። የኛ አምላክ አሁንም የትንሣኤያችን በኩር ነውና ማንም ብዙ የእምነት መስራቾች በምድር ላይ አሉ፣ ሞተው ቀርተዋል። የአብ ልጅ የድንግል ልጅ ኢየሱስ ክርስቶስ ፈጣሪያችን ኢየሱስ ክርስቶስ ግን አምላካችን ኢየሱስ ክርስቶስ ግን በታላቅ ኃይልና ግርማ ሞትን ድል አድርጎ ተነስቷል። ብቸኛ አምላክ ሞትን ድል አድርጎ ተነሳ። የትንሣኤያችን በኩር እሱ ነው። ይህ ሞትን ድል አድርጎ የተነሳው ኢየሱስ ተነሳ ስንል አሁንም በስጋው በተዋሃደው ስጋ ተነሳ። ለደቀ መዛሙርቱ ታየ፣ ለ500 ባልንጀሮች ተገለጠ፣ ታየ። ኢየሱስ ከሞት ተነሳ። በመካከላቸው መጥቶ ሰላም ለእናንተ ይሁን አላቸው። ኢየሱስ ታየ፣ ተነሳ።
ይህ በሶስተኛው ቀን የተነሳው ክርስቶስ ኃያሉ አምላክ በ40ኛው ቀን አረገ። ሲያርግም ደቀ መዛሙርቱ አዩት። ሊያዩት የቻሉት በተዋህደው ሥጋ ስላረገ ነው። ኢየሱስ አረገ፣ አዩት። ሊያዩት የቻሉት በተዋህደው ሥጋ ስላረገ ነው። ከድንግል የተዋህደውን ሥጋ አምላክ አድርጎታል። አምላክ ሰው ሆነ፣ ሰው አምላክ ሆነ። ኢየሱስ በተዋህደው ሥጋ አረገ፣ በተዋህደው ሥጋ ይመጣል። የሁለቱ መላእክት ቃል ለደቀ መዛሙርቱ ለገሊላ ሰዎች የሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ የልዑል እግዚአብሔር ቃል እንዲህ ይላል። ምስጢሩን ይግለጽልን። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ኢየሱስ ሲያርግ ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ኢየሱስ እየወጣ ትኩር ብለው እያዩ ባሉበት በዚያ ሰዓት እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ሁለቱ መላእክት ናቸው። እንዲህም አሉ፣ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ተመልከቱ እንግዲህ ልክ እንደዚህ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደገና ተመልሶ ይመጣል አሏቸው። ልክ እንደዚህ እንዳረገ በተዋህደው ሥጋ ኢየሱስ ተመልሶ ይመጣል። ልብ በሉ። ይሄ ወደ ሰማይ የወጣው መጀመሪያ ከየት የመጣ ነው የሚለውንም ማወቅ ያስፈልጋል። አሁን ልብ በሉ። መላእክቱ ለደቀ መዛሙርቱ ምን አሏቸው? ይሄ ወደ ሰማይ ሲወጣ ያያችሁት ተመልሶ ይመጣል አሏቸው። ይሄ ወደ ሰማይ የወጣው ኢየሱስ መጀመሪያ ከየት ነው የመጣው? ዮሐንስ በወንጌሉ ምዕራፍ 3 ቁጥር 13 እንዲህ ይላል። ዮሐንስ 3:13 ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። መጀመሪያውኑ ኢየሱስ ከሰማይ ነው የወረደው። ቃል እርሱ ከድንግል ማርያም የተወለደው ከሰማይ ወረደ። ከድንግል ማርያም ተወለደ፣ ሞትን ድል አድርጎ ተነሳ፣ በ40ኛው ቀን አረገ። ሲያርግም ደቀ መዛሙርቱ አዩት። መላእክቱም እንዲህ አሉ፣ ይህ ወደ ሰማይ ሲወጣ ያያችሁት ተመልሶ ይመጣል አሏቸው። ራሱ ጌታችን የክብር ባለቤት ክብር ምስጋና ይግባውና በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ስለ ራሱ ሲናገር ስላመጣጡ እንዲህ ብሏል። ማቴዎስ 25:31 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብር ዙፋን ይቀመጣል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። ኢየሱስ፣ ፈራጁ ኢየሱስ፣ አምላካችን ኢየሱስ፣ እግዚአብሔር የሆነው ኢየሱስ እርሱ ለፍርድ ይመጣል። በክብሩ በሚመጣበት ጊዜ አለ። መጀመሪያ የመጣው በክብሩ አይደለም፣ ራሱን ባዶ አድርጎ ነው። በሁለተኛ ቆሮንቶስ 8:9 ሁለተኛ ቆሮንቶስ 8:9 እንደምናየው ኢየሱስ ራሱን ባዶ አድርጎ መጣ። ባለጸጋው ስለኛ ደሃ ሆኖ መጣ። በሱ ድህነት እኛ ባለጸጎች እንሆን ዘንድ፣ በርሱ ድህነት እኛ ባለጸጎች እንሆን ዘንድ ባለጸጋው ኢየሱስ ክርስቶስ ስለኛ ደሃ ሆነ። ልብ በሉ፣ እሱ እግዚአብሔር ነው። ግን አመጣጡ በመጀመሪያ እኛን ለማዳን ስለሆነ ቤተልሔም ነው የተወለደው፣ በከብቶች በረት በድህነት። ተመልከቱ፣ የተቀመጠበት አህያ የሰው አህያ፣ የተቀበረበት መቃብር የሰው መቃብር። የመጣው በክብር አይደለም፣
እኛን ከፍ ለማድረግ ዝቅ ብሎ ነው። ግን ብዙ ሰዎች የተሳሳቱት፣ ፈሪሳውያን የተሳሳቱት፣ ሰዱቃውያን የተሳሳቱት፣ መናፍቃን የተሳሳቱት፣ ከሃዲያን የተሳሳቱት፣ አረማውያን የተሳሳቱት ራሱ ዝቅ አድርጎ ስለመጣ ዝቅ አድርገው ወሰዱት። ኢሳይያስ በ53 ቁጥር 8 ከትውልዱ ማን አስተዋለ እንደተቀሰፈን የቆጠርነው ነው ያለው። ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ምን አለ? እግዚአብሔር ሆኖ ሳለ የፈጠረውን የሰው ልጅን መልክ ይዞ መጣ ነው ያለው። እግዚአብሔርነቱን እንደመቀማት አልቆጠረውም። የሰው ልጆችን ባለጸጋ ሊያደርግ የተሰደደውን አዳም ሊመልስ እየተሰደደ ሄሮድስን ፈርቶ ተሰደደ። ተመልከቱ። አስተዋይ ልቡና ከሌለን ከእምነት እንርቃለን፣ ከእግዚአብሔርም እንርቃለን። ወደሱ ቀርበን በዘላለም እንድኖር በረከቱ ከሁላችን ይሁን። ለዚህ ነው ቅዱስ ዳዊት እግዚአብሔር ሰጋሃደ ይመጽእ ወአምላክነህ ያረምም እሳት ይነድድ ቅድሜሁ አለ። እግዚአብሔር ግልጽ ሆኖ ይመጣል፣ እሳት ዙሪያውን ይነዳል፣ አውሎ ነፋስ በሱ ዙሪያ አለ። ቅዱሳኑን ሰብስቡለት ነው ያለው። አሕዛብን ሁሉ ይሰበስባል፣ ይመጣል። ኢየሱስ ክርስቶስ የሰው ልጅ በክብር ዙፋን ይመጣል፣ በክብር ዙፋን ይቀመጣል፣ ይፈርዳል። በግራና በቀኝም ኃጥአንና ጻድቃንን ያቆማል። በቀኝ ያሉትን ለዘላለም ሕይወት፣ በግራ ያሉትንም ለዘላለም እፍረትና ጉስቅልና ሞት። ቅድም ዳንኤል በትንቢቱ የተናገረው ምዕራፍ 12 ላይ እዚህ ተፈጽሟል። ስለዚህ ለፍርድ የሚመጣው ማን ነው? ኢየሱስ። ኢየሱስ ለፍርድ የሚመጣው አምላክ ስለሆነ ነው፣ ፈጣሪ ስለሆነ ነው፣ ንጉሥ ስለሆነ ነው፣ የነገስታት ንጉሥ፣ ዳኛ ስለሆነ ነው፣ ኃያል ነው፣ የኃያላን ኃያል፣ የጌቶች ጌታ። ዮሐንስ የሰማው ምን የሚል ቃል ነበር? ራእይ 22:12 እንዲህ ይላል። ራእይ 22:12 እነሆ በቶሎ እመጣለሁ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ስሙ ለዘላለም ምስጉን ይሁን። ልብ ብላችሁ ስሙ። ራእይ 22:12 እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። አንደኛ በቶሎ እመጣለሁ አለ። ማን ነው የሚመጣው? ክብር ይግባው፣ ኢየሱስ ክርስቶስ ነው። በቶሎ እመጣለሁ፣ መጥቼስ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው። በቀኝ ላሉት ክብርን፣ በግራ ላሉትንም ፍርድን ለመስጠት ዋጋዬ ከኔ ጋር ነው። ሌላ ኃይል የለም ዋጋ ላይ ያሰጠን የሚችል። ራሱ ኢየሱስ ክርስቶስ የሕይወት ባለቤት ነው። ራሱ ኢየሱስ ክርስቶስ አምላክ ነው። በቶሎ የሚመጣው ለፍርድ እሱ ነው። ሰማይን የሚያቀልጠው፣ ተራሮች በባህር ልብ እንዲወሰዱ፣ ባህሮች በራሳቸው ወደ አለመኖር የሚመለሱበት ያ ቅጽበት እግዚአብሔር ሲመጣ ዋጋዬ ከኔ ጋር ነው ያለው። ፊተኛውና ኋለኛው፣ አልፋ ኦሜጋ፣ መጀመሪያውና መጨረሻው አለ ኢየሱስ። መጀመሪያውና መጨረሻው፣ አልፋ ኦሜጋ፣ ፊተኛው ኋለኛው እኔ ነኝ አለ። ስለዚህ ይሄ ቃል ኢየሱስ ክርስቶስ እርሱ ለፍርድ የሚመጣው እግዚአብሔር እንደሆነ ያሳየናል። ስለዚህ በተሳሳተ የእምነት መስመር ውስጥ በሰዎች ፍልስፍና ተጉዘን እግዚአብሔር ለፍርድ መምጣቱ አይቀርምና በጨለማ ተውጠን ከመጥፋት ይልቅ ዛሬ እውነትን አውቀን በትክክለኛ እምነት ላይ ካልተመሰረትን በስተቀር የዘላለም ሕይወትን መውረስ አይቻልም። የዘላለም ሕይወትን ለመውረስ የእግዚአብሔርን ቃል ማወቅ ያስፈልጋል። የእግዚአብሔርን ቃል ካላወቅን በስተቀር ሕይወትን ልናገኛት አንችልም። ልብ በሉ፣ ኢየሱስ ክርስቶስ ለፍርድ እመጣለሁ አለ። ዛሬ ብዙዎች ኢየሱስ ክርስቶስን በማመን መንፈስ አይደሉም። ኢየሱስ ክርስቶስን በተለያየ አመለካከት ያዩታል። አንዳንዶች እንደ ሰው ያዩታል። አንዳንዶች ደግሞ እነሆ ዝም ብሎ እንደ ነቢይ ያዩታል። አንዳንዶች ደግሞ እንደ አማላጅ ያዩታል። ኢየሱስ ክርስቶስ ግን ለፍርድ የምመጣው እኔ ነኝ ያለው። ለፍርድ በሚመጣበትም በዚያች ቅጽበት በፊቱ ለመቆም የሚችል የጽድቅን ሥራ የሠራ በንስሐ ሕይወት የተመላለሰ ብቻ ነው። በንስሐ ሕይወት ያልተመላለሰ ግን እግዚአብሔርን ማየት አይችልም። ኢየሱስን አማላጅ ብለህ ካለ ለፍርድ ሲመጣ የሚፈርደው እሱ ነው። አማልደኝ ልትለው ነው በዛ ሰዓት። ነቢያት ነው ብለህ የምታስብ ከሆነ ከነቢያት እንዳንዱ ነው የምትል ከሆነ ነቢያትን በቀኙ የዛን ጊዜ ያቆማቸዋል። ኢየሱስ
በቀኙ ቅዱሳንን ያቆማቸዋል። ቅዱሳን የተባሉ ክርስቲያኖች ሁሉ በዛች ቅጽበት ይቆማሉ እና እሱ ለፍርድ ሲመጣ ከነቢያት ወገን በቀኝ ልታቆመው ነው? ከራሱ ቀኝ ኢየሱስ ለፍርድ ይመጣል። ፍጡር ነው፣ ከአዳም ጋር አንድ ነው ብለህ የምታስብ ከሆነ በእምነትህ እንዴት ኢየሱስ ለፍርድ ይመጣል? ፍጡር እንዴት ይፈርዳል? በዓለም ላይ የመጨረሻውን ፍርድ እንዴት አድርጎ ይሰጣል? ዛሬ ከሰዎች ፍልስፍና ወጥተን በእውነተኛው የእግዚአብሔር ቃል ላይ ልንመሰረት ይገባናል። እርሱ በክብሩ ይመጣል። እርሱ እኛን ለማዳን ለ33 ዓመታት ብቻ በዚህ ምድር ላይ ተመላልሶ ሰው ሆነ። ያኔ የሆነውን በቤተልሔም መወለዱን ተመልክተን ዛሬም እንደዛ ራቁቱን እንደሆነ አስበን ልንያየው ክርስቶስን አንችልም ወገኖቼ። እርሱ ታላቅ አምላክ ነው። ከትውልዱ ማን ነው ያስተዋለው? ባየነው ጊዜ ደም ግባት የለውም፣ እንደተቀሰፈ ቆጠር ነው። እርሱ ግን የእኛን በደል በራሱ ላይ ተሸከመ ይላል። እሱ ፈጣሪ ነው። ያ በመልአክ ብስራት በገብርኤል ብስራት ከድንግል ማርያም የተወለደው እሱ እግዚአብሔር ነው። በቀራንዮ እጆቹን ለሕማም ዘርግቶ የሾህ አክሊልን ደፍቶ ደሙ ፈሶ በደሙ ፍሰት የተቀደስ ነው ወገኖቼ። ያ ከድንግል ማርያም የተወለደው እርሱ ሰማይን የዘረጋው ምድርን የመሰረተው አልፋ ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እርሱ ኢየሱስ ነው። አዎ ወገኖቼ፣ ዘመን ባመጣው ጊዜ ባመጣው የስተት ፍልስፍና ውስጥ ወድቀን ኢየሱስ የሚለውን ስም ብቻ በመጥራት የምንድን መስሎን የኢየሱስን ብቻ ስም በመጥራት የምንፈወስ መስሎን ያለን ሰዎች ካለን ዛሬ እግዚአብሔር ወደኛ ቀርቧል። ሰዓቱ መሽቷል። የምጽአቱ ዋዜማ ላይ ቆመናልና ይጠራናል ቃሉ። ያ ከድንግል የተወለደው እርሱ እግዚአብሔር ነው። በዮርዳኖስ የተጠመቀው እርሱ እግዚአብሔር ነው። የውራንን አይን ያበራ ለምጻሙን ያነጻ 38 ዓመት ሙሉ በቤተ ሳይዳ የጸበል ስፍራ ተኝቶ የነበረውን አልጋህን ተሸክመ ሂድ ያለው አልዓዛርን ከመቃብር ያወጣው የትንሣኤያችን በኩር ኢየሱስ እርሱ ነው። ዓለምን ሊፈርድ የሚመጣ እርሱ ነው ኢየሱስ። ብዙዎች አላወቁትም። እኔንም አያችሁ አታውቁኝም፣ አባቴንም አያችሁ አታውቁም አለ። ብዙዎች አላወቁትም። ደቀ መዛሙርቱ ያዩት በገሊላ ተሰብስበው ያሉት ሁሉ ትንሣኤውን የተመለከቱለት ሲያርግም ያየነው ሐዋርያትም የነገሩን እርሱ ኢየሱስ ክርስቶስ ነው። ዳግም ለፍርድ የሚመጣው እርሱ ነው። ዛሬ ካለህበት የ16ኛ ክፍለ ዘመን ትምህርት፣ ዛሬ ካለህበት የ7ኛ ክፍለ ዘመን ክደት፣ ዛሬ ካለህበት የ1835 ዓመተ ምህረት የትላንትና ውድቀት ዘላለማዊ ሕይወትን ለማግኘት አይቻልምና እውነትን ያዝ። ኦርቶዶክሳውያን አውሮፓ ለጣዖት ሲሰግድ የአሜሪካ ምድርም በነ ኮሎምቦስ ሳይዳሰስ የኤዥያ ምድርም ወንጌል ሳይደርስበት የኦርቶዶክስ እምነት ተመስርቶ ቤተክርስቲያን የሰራንንና ራስህን ወቅ። ራሳችንን ካላወቅን የመዳን ነገር የለምና ዛሬ ከባድ ዘመን ነው። በነገው ዕለት ሁሉ ጊዜ የጌታ ምጽአት ይታሰባል። ደብረ ዘይትን ስናስብ የጌታ ምጽአት ይታሰባል። አዎ ይመጣል፣ ኢየሱስ ይመጣል፣ እግዚአብሔር ይመጣል፣ ይፈርዳል፣ ይመጣል፣ ምድርን ያናውጣል፣ ይመጣል፣ ተራራው ይሰነጠቃል፣ ይመጣል፣ የደብረ ዘይት ተራራ ለሁለት ይከፈላል፣ ይመጣል፣ አጥንቶች ይሰበሰባሉ፣ ይመጣል፣ ሙታን ይነሳሉ፣ ይመጣል እግዚአብሔር። አጥንቶች ሥጋ ይለብሳሉ፣ መለከት ይነፋል፣ እልፍ አላፋት መላእክት ይመጣሉ። የዛን ጊዜ ሙታን ከመቅረፍተ ሮማን ተሰብስበው ይነሳሉ። የዛን ጊዜ በዝሙት የደከመ ጉልበት ይብረከረካል። በኢየሱስ ክርስቶስ ፊት መቆም አይችልም። ለጠንቋይ የተንበረከከ ጉልበት፣ ለዛር የተንበረከከ ጉልበት፣ ለአዳል ሞት
የሰገደ ሕይወቱን በጠንቋዮች የመራ ሕይወቱን በሴሰኝነት የመራ ሕይወቱን በአጉል መንፈስ የመራ ሕይወቱን በምንፍቅና የመራ ሕይወቱን በክደት የመራ ሕይወቱን በሰዶም ያደረገ ሕይወቱን በጊብዓ ድፍረት ያደረገ ያ ሁሉ በኃያሉ አምላክ በኢየሱስ ክርስቶስ ፊት ይቆማል። መጽሐፍ ይገለጻል። የሕይወት ሥራ ይነበባል። በዛን ሰዓት እነሆ ሙታን ሁሉ ይነሳሉ። ኢየሱስ ክርስቶስ ይፈርዳል። በግራ ያሉት ለዘላለም ሞት፣ በቀኝ ያሉት ለዘላለም ሕይወት። እነሆ ወገኔ ሆይ በዛን ሰዓት በግራ ቆመህ ለፍርድ ወደ ዘላለም ሰዓት ትሉ ወደማይጠፋ መከራው እነሆ ወደማንቀላፋበት ወደ መከራ እሳት ከመግባት ዛሬ በንስሐ ሕይወት መመላለስ፣ ዛሬ ወደ እግዚአብሔር መመለስ። ዛሬ ምድራችን ጠንቋዮች የበዙበት፣ ዛሬ ምድራችን ቃልቾች የበዙበት፣ ዛሬ ምድራችን ሐሰተኞች የበዙበት፣ ዛሬ ምድራችን መናፍቃን የበዙበት፣ ዛሬ ምድራችን ትላንት ሲቀልዱ የነበሩ ዛሬ ደግሞ በኢየሱስ ስም የሚያሾፉ ደም አፍሳሾች የበዙበት፣ በኢየሱስ ካባ ለመደበቅና ሌላውን እነሆ በምድር ዓለም ላይ የሚኖረውን ወደ ኃጢአትና ወደ በደል ለመውሰድ የሐሰት ምስክር የሚነፉበት የዲያብሎስ ዘመን ነው። ካልወጣህ አድንም። በውሸት ካባ መፈወስ የለም። ለፍርድ የሚመጣው ኢየሱስ ነው። በዛ ሰዓት አማልደኝ፣ በዛ ሰዓት እነሆ ሰው ነህ ወይም ከነቢያት አንዱ ነህ የሚለው ቢኖር የዘላለም ሕይወት መውረስ አይችልም። ስለዚህ ሰዓቱ ዛሬ ነው፣ ነገ ያንተ አይደለም። ሞት በእያንዳንዳችን ትከሻ ተሰይሟል። በዛ ሰዓት መዳን የሚቻለው ዛሬ በንስሐ ሕይወት የተመላለሰ ሰው ብቻ ነው እንጂ አንዴ ወዲህ አንዴ ወዲያ የምንልበት የሚያስደስት ዘመን አይደለም። ኢየሱስ ለፍርድ ይመጣል። በዛ ሰዓት በቀኙ ለመቆም ያብቃን። ቀራንዮን እንያት ለመዳን የደሙ ፍሰት፣ የሾህ አክሊሉ፣ እጆቹ ለችንካር እነሆ የተሰጡ ሆነው ስናይ የድንግል ማርያም እንባ ሲታየን ያኔ እውነትን እናውቃለን። አለዚያ ግን ሞት ወደ መስኮታችን ቀርቧል፣ ወደ አዳራሻችን ገብቷል። ኢየሱስ ለፍርድ ይመጣል። ለዘላለም ክብር ይግባው። አዎ የሚሰማም ና ይበል። አሜን። ጌታ ኢየሱስ ሆይ ና። ወደ ቀራንዮ ተሰብሰቡ የጌታን ማዳን እንድትሰሙ የጌታን ማዳን እንድትሰሙ ወደ ቀራንዮ ተሰብሰቡ የጌታን ማዳን እንድትሰሙ የጌታን ማዳን እንድትሰሙ የጻድቃን ላስተማሩን ለመከሩን ለመምህራችን ለመምህር ዘበነ ለማ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሜን። አብሮ ያሰማን ሁላችንም። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራችሁ በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። የዝግጅት ጊዜ አሁን ነውና እንደተነገረን እንደሰማነው እግዚአብሔር ልባችንን በሃይማኖት በጸሎትና በጾም እንዲያቀናው ፈቃዱ ይሁንልን። መጨረሻችንን ያሳምርልን። ክርስቶስ ወይ በቶሎናልን እንደተባለው ቤተክርስቲያን ሁሌ ትማጸናለችና እኛም ያለሱ ዳኛ ያለሱ ፈራጅ ያለሱ አምላክ የለንምና ሁሌ እንጠራዋለን። ከሁላችን ጋር ይሁንልን። የተከበራችሁ አድማጮቻችን እንግዲህ ከዚህ በመቀጠል የምንሄደው ወደ ሃይማኖታዊና መንፈሳዊ ጥያቄዎቻችሁ ይሆናል። ጥያቄዎቻችሁን ከዚህ ሰዓት ጀምራችሁ በመደወል መጠየቅ ትችላላችሁ። ስልካችን 703 534
9878 ነው። 703-534-9878 ነው። በመደወል መጠየቅ ትችላላችሁ። ሌላ ጊዜ ደግሞ ይህን ዝግጅታችንን መከታተል ለሚፈልጉ ሰዎች ሁሉ ቋሚ የዌብሳይት አድራሻውን ማወቅ ያስፈልጋል። ቋሚ ድረገጹ የኛ kbmz.org ነው። kbmz.org ነው። ስለዚህ በkbmz.org ላይ ሁሉ ጊዜ መከታተል ትችላላችሁ። ሌላው በኦርቶዶክስ ቤተክርስቲያናችን ታሪክ በዚህ በኖርዝ አሜሪካ ባለንበት ምድር የመጀመሪያውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጀምረን በበርካታ ቦታዎች ይታያል። ይሄንንም ደግሞ ሁሉ ጊዜ እያያችሁ እንድትከታተሉ ለምሳሌ በፌርፋክስ የምትኖሩ ሰዎች ነገ ማታ 9 PM ላይ ነገ 9 PM ላይ የቴሌቪዥን ዝግጅት አለን። ማክሰኞ ማታ 9 PM ላይ አለን። እንደዚሁ ረቡዕ ጠዋት 6 AM ላይ አለን። ሐሙስ ደግሞ 10 AM ላይ አለን። ይሄ በፌርፋክስ ነው። በአሌክዛንድሪያ የምትኖሩ ደግሞ በፌርፋክስ ቻነል 30 ነው። በአሌክዛንድሪያ ቻነል 69 ነው። በአሌክዛንድሪያ ቻነል 69 ነገ እሁድ ማታ ላይ ማለት ነው ከ9 PM ጀምሮ መከታተል ትችላላችሁ። በሞንጎመሪ ሜሪላንድ ደግሞ የምትኖሩ ሁሉ ጊዜ ሐሙስ ማታ በ10 PM ላይ ከ9:30 PM በኋላ መከታተል ትችላላችሁ። ሌላም አንድ ቀን ማክሰኞ ጨምረውልናል። በትክክል ሰዓቱን እንነግራችኋለን። እንግዲህ ይሄን ሁሉ እንድታረጉ ነው። እግዚአብሔር ጸጋና በረከቱን ለሁላችንም እየሰጠ በኃይል እንዲጠብቀን ነው። እንግዲህ አሁን ወደ እናንተ እንመጣለን። ስልክ ቁጥራችን 703-534-9878 እናንተን የሚጠብቅ ነው። እኔና መምህር አብሩ በዚህ እንገኛለን። ወደ እናንተ እንምጣ። መልካም። የመጀመሪያ ጥያቄያችን ወለተ ሚካኤል ከቨርጂኒያ ይቀጥሉ። የኔ ጥያቄ እንኳን ለየት ያለ ነው። ዛሬ የምጠይቀው ወንድ ልጅ ከተወለደ በትክክል በሰባተኛው ቀን ነው መገረዝ ያለበት? ከሃይማኖታችን ጋር የተያያዘ ነው ይሄ ነገር ወይስ? እኔ ኢትዮጵያ ማቀው ያው በሰባተኛ ቀን ወይ በስምንተኛ ቀን ነውና እዚህ ደግሞ እዛው ሐኪም ቤት ነው ጨርሶ የሚመጣው። ከሃይማኖታችን ጋር ይሄ ነገር እንዴት ነው ይጋጫል ወይ ለማለት? በስምንተኛው ቀን ነው በትክክል የዛን ቀን መገረዝ አለበት ወይስ እዛው ወዲህ ቢገረዝም ችግር የለውም? በስምንተኛው ቀን ነው መገረዝ። እሺ ታንክ ዩ። እግዚአብሔር ይስጥልን። ወልደ ገብርኤል ከቨርጂኒያ ይቀጥሉ። እሺ ቃልዎት ያሰማልን። አሜን። የኔ ጥያቄ ብዙ ጊዜ እኔ ልመልሰው አልቻልኩም እና በህሊናዬ ይመላለሳል። ሰው ሲያስነጥሰው ይማርሽ ይባላል ወይም እዚህ ሀገር ደግሞ ብለሲዮ ይላሉና ከሃይማኖት ጋር የተያያዘ መልስ ሊኖራችሁ ይችላል ወይ? እንዲመልሱልኝ ነው። እግዚአብሔር ይስጥልኝ። አንተ ምንድነው የምታውቀው ለገብርኤል? እንግዲህ እኔ እስከማውቀው ድረስ ይማር ሲባል በቃ እንግዲህ እግዚአብሔር ብሮቱን ይስጥ፣ እግዚአብሔር ብሮቱን ያወርድል። በውስጥ ያውቁት በተለምዶ ያውቁት ነው እሱ ነውና ከሃይማኖት ምንድነው ከምን ጋር የተያያዘ ነው? በሰው በሚያነጥስበት ሰዓት በዛ ሰዓት በተወሰነ ሽርፍራፊ ሰከንድ የልብ በተወሰነ ሰከንድ የልብ መምታት ይቆማል ብለው ይታሰባል። በዛ ሰዓት አንጥሴ በሚልበት ሰዓት የልብ ምታቱ ስለሚቆም ያ ማለት ደግሞ የልብ አመታት የሚቆመው በሞት ላይ ስለሆነ ይማርሽ መልሱ ያኑርህ የሚለው ከዛ የመጣ ነው። በፈረንጁም ዓለም አለ። ፈረንጁ እንኳን በአብዛኛው ቀድሞ ከነበሩት ነገሮች ስለሚወስድ ከዛው እየመጣ ያለ አባባል ነው። ስለዚህ ለዛ ነው፣ በዚህ ምክንያት ነው። እሺ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። አሜን። አቶ ኤፍሬም ከዲሲ ሄሎ፣ ይቀጥሉ አቶ ኤፍሬም። እግዚአብሔር ይስጥልን መምህር ዘበነ። እኔ እንኳን ሁለት አጭር ጥያቄ ልጠይቅ ነበረ። አንደኛው ጥያቄ ወንድ ልጅ ሲወለድ በ40 ቀኑ፣ ሴት ልጅ በ80 ቀኑ፣ እንዲሁም ብዙ አባቶቻችን አንድ ሰው ሲታመም ለ40 ቀን ወንድ ልጅ ቢጠመቅ ሴት ልጅ ለ80 ቀን ቢጠመቅ ይባል ነገር አለ። ሌላው ጥያቄ ደግሞ ሊቀ መልአክ ቅዱስ ሚካኤል የሚባለው ቅዱስ ሚካኤል ከሌሎች መላእክት ሊቀ መልአክ የተባለበትን ነገር ቢያሳዩኝ ነበር። ለዚህ ያስጥልኝ። እግዚአብሔር ይስጥልን። ወንድ በ40 ቀን የሚጠመቀው ሴት በ80 ቀን የሚጠመቁበት ምክንያት አላቸው። አንደኛ በኦሪት ዘሌዋውያን ምዕራፍ 22 ላይ እንደተጻፈው የአንድ ሴት በምትወልድበት ሰዓት
የመንጻቷ ጊዜ የሚፈጸመውና እንደዚሁም ደግሞ ወንድ በምትወልድበት ጊዜ የመንጻቷ ጊዜ የሚፈጸመው በዛ ላይ ተጽፏል። ቀኑን ብታየው ስሌቱን ብትደማምረው ታገኘዋለህ። ዘሌዋውያን 12 ላይ ያለው እንደዚሁም ደግሞ በኩፋሌ 4:9 ላይ ደግሞ እንደምንመለከተው ስላሴ አዳምን በፈጠሩ በ40ኛው ቀን ላይ ሔዋንን በፈጠሩ በ80ኛው ቀን ላይ ደግሞ ወደ ገነት ገብተዋል። ስለዚህ ከዚህ በተነሳ መልኩ እኛም ጥምቀታችን በ40ና በ80 ቀን ሊሆን በቅቷል። ብዙውን ጊዜ በብሉይ ኪዳን ያሉ በአዲስ ኪዳን ብዙ ፍጻሜ ስላላቸውና የተፈጸሙ ስለሆነ በዛ አይነት መልኩ ነው ሁሉ ነገር የሚደረገውና በዛ ነው። ለዚህም ደግሞ ሕፃን በመሆናቸው አንዳንድ ሰዎች ድንገት ወደ እንዴት ሊጠመቁ ይችላሉ የሚል አባባል ይኖራል። ይሄ ደግሞ የእግዚአብሔር አምላክ ልጅነት ለማግኘት ስለሆነ በልጅነታቸው ወደ እግዚአብሔር ይመጣሉ። ለክርስቲያን ልጆች ጥምቀቱ ይሰጣቸዋል። ራሱ ጌታ ሕፃናትን ተዋቸው ወደ እኔ የሚመጡ ዘንድ አትከልክሏቸው ብሎ በማቴዎስ 19:14 ላይ የምናየውን ቃል እንመለከታለን። ስለዚህ ወደ እግዚአብሔር ቃል መተው የእግዚአብሔርን ቃል ይሰማሉ። ያኛው መጠመቅ ይሄን ያህል አለባቸው የሚለው እንግዲህ ይሄን በመሰለ መልኩ ነው። ቅዱስ ሚካኤል ሊቀ መላእክት የምንለው ለምንድን ነው? በመጽሐፍ ቅዱስ እንደተጻፈልን ነው። 7 ሊቃነ መላእክት አሉ። ከነዛ ውስጥ አንዱ ሚካኤል ነው። እግዚአብሔር በእያንዳንዱ ላይ ደረጃ አድርጓል። ለምሳሌ ሊቀ ሰማዕታት የምንለው አለ፣ ሊቀ ነቢያት የምንላቸው አሉ እና ይሄ እግዚአብሔር የሰጠው ነው። እግዚአብሔር ያደረገው እግዚአብሔር የደለደለው ስለሆነ በዚህ አይነት ነው በመላእክትን በከተሞቻቸው ላይ ሲሾማቸው እንደዚሁም ደግሞ 7 ሊቃነ መላእክትን አድርጎ ሾማቸዋል። ለዚህ ነው የሰራዊት አለቃ ሆኜ አሁን መጥቻለሁ ሲል ሚካኤልን በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ የምናገኘውና እግዚአብሔር ባደረገው መስመር እኛም ያንን ይዘን እንሄዳለንና ስለ ክብር ነው። ወይዘሮ ዘነበች ሄሎ፣ የኔ ተራ ነው። ይቀጥሉ። እኔ ከፍሬድስበርግ ቨርጂኒያ ነው የምደውለው። ይሄ መልእክት ቀጥታ ለዘበነ ነው። ዘበነ ትምህርትህን እሰማለሁ፣ እግዚአብሔር ይቅር ይበልህ። በዘመኑ የተነሳ የክርስቶስ ጠላት አንቲክራይስት ነህ። ሳኦል ሆይ ለምን ታሳድደኛለህ? አንተ የክርስቶስን ተከታዮች የኢየሱስን ተከታዮች የምታሳድድ በዘመኑ የተነሳ የክርስቶስ ጠላት እግዚአብሔር ይስጥልን። የክርስቶስ ጠላት ፍርዱ አሁን አይደለም። ፍርዱ አሁን በቅርብ ጊዜ ኢየሱስ ይመጣል። በእርግጥ ግን ለእንዳንተ አይነቱ ፍርድ ነው የሚመጣው። በዘመኑ የተነሳ ክርስቶስን የምታሳድድ እናቶችን የምታሳስት አንድ ጥያቄ ልጠይቅዎት። ክርስቶስ መስበክ የጀመርከው አንድ ጥያቄ ልጠይቅዎት። የዛሬ ስንት ዓመት ነው ክርስቶስ መምጣትን የሰበኩት? አሁን ግን ከፕሮቴስታንቶች ኮርጀህ ነው ስለ ክርስቶስ አሁን መስበክ የመጀመሪያ ጊዜ የሰማሁት ዛሬ። ነገር ግን ይሄ ፍርድ ለአንተ ነው። አንድ ጥያቄ ለዚህ ላስተማርከው ለዚህ ሕዝብ ተጠያቂ ነህ። ዋንዴ በክርስቶስ ፊት መልስ ትሰጥበታለህ። ወይዘሮ ዘነበች አንድ ጥያቄ ልጠይቅዎት። ምንም አይነት ጥያቄ አልፈልግም። እባክዎ ልጠይቅዎት። የክርስቶስ ጠላት አይሳሳቱም። ግድ የለም ልጠይቅዎት። ምን አስፈራዎት? ወንጌል አይደል እንዴ? ምንም አልፈራም። ወይም ፓስተሩ ወይ ከፓስተሩ ጋር ለምን አያገናኙም? የኢትዮጵያን ሕዝብ ያሳሳት አሳሳች የክርስቶስ ጠላት ነህ ብያለሁ። በዘመኑ የተነሳ አንድ ጥያቄ ልጠይቅዎት። ከመንገድህ ተመለስ። እንዲመልሱኝ አንድ ጥያቄ ልጠይቅዎት። ክርስቶስን ስበክ። አሁንም ክርስቶስን የሚያነስ በክርስቶስ ብቻ ነው። በዚህ እምነት ነው የሚድኑት? እርሶ በእንዲህ በንግግር በእምነት አይደለም። ፎርጌት አባውት ፕሮቴስታንት። ሁልጊዜ ስለ ፕሮቴስታንቶች ጥላቻ ነው ስትሰብክ የምሰማው። ነገር ግን ዝም ብለህ ወንጌልን ስበክ። እውቀቱ ስለሌለ ሁልጊዜ ጥላቻ ነው የምትሰብከው። እውቀቱ እንደሌለኝ በምን አወቁ? ለምን ታዲያ እውቀቱ ከሌለ ይገነቢ in the front of God ይገነቢ asked ትጠየቅበታለህ። በእንግሊዘኛ ከገባሁት በእንግሊዘኛ ልጠይቅዎት። I have one question for you. I can speak Amharic. እሺ፣ በአማርኛ ደበላለቁብኝ እኮ። አንድ ጥያቄ ልጠይቅዎት። የፕሮቴስታንት እምነት መቼ ነው የተመሰረተው? ምን አገባህ አንተ ስለ ዓመተ ምህረት? እሺ፣ እግዚአብሔር ይስጥልኝ። ይሄ እንግዲህ ይሄን ያህል ሰዓት ሰተኖታል። ፍሬ ነገር ሊነግሩን አልቻሉም። አሁን ፍሬ ነገር ሊነግሩን አልቻሉም። ጥያቄ ልጠይቅዎት ነበረ። ይሄንን እንደዚህ አይነት መንፈስ እንግዲህ ውስጥዎት ካለ እኔ በእውነቱ አንድ ነገር እምልዎት ብንገናኝ፣ ሌላም የባሰ ካለ ጸበል ባጠምቅዎት የበለጠ ወደ እውነቱ መንገድ ሊመለሱ ይችላሉና እንደዚህ አይነት መንፈስ ብዙ ጊዜ ውቃቢ ቤት፣ እንደዚህ አይነት መንፈስ ብዙ ጊዜ መናፍቃን ቤት ነው ያለውና በእውነቱ ወይዘሮ ዘነበች በሰውነቱ አከብሮታለሁ፣ በንግግሮት ግን እግዚአብሔር ሰሚዎች ስላሉ በእነሱ ሚዛን ይወጣሉ። ማኔት የቀልፋሬስ እግዚአብሔር ይስጥልን። ወይዘሮ ዘነበች ወደ ቀጣይ እንሂድ። አሜን። እግዚአብሔር ከሁላችን ጋር ይሁንልን። አሁንም ጌታ ይመጣል። አሁንም እግዚአብሔር ይመጣል። እቺ ቤተክርስቲያን
እንግዲህ ከ2000 ዘመን ጀምሮ ክርስቶስን ጌታ እያለች አምላክ እያለች የነገስታት ንጉስ እያለች እየሰበከች የኖረች ናት። አሁንም ይመጣል ብላ ተጠብቃለች። እንደ ሰው ሳይሆን ተራ ብላ ሳይሆን አማላጅ ብላ ሳይሆን ጌታና ፈጣሪ ብላ ታከብረዋለች። ለዘላለሙ የከበረ ይሁን። የቤተ ክርስቲያኗ ጉልላት ክርስቶስ ነው። የቤተ ክርስቲያን መሰረት እዚህ ላይ ማየው መምራቡኑ ምንድነው በወንጌል ላይ እኔ አሁን ለምሳሌ እንደዚህ አይነት ነገሮች በትግስት ነው መቀበለው። ለምን ጌታ ራሱ ተሰደበኩ። አሁን እኚህ ሴት እኔን መናገራቸው አለ ራሱን ጌታን እኮ አማላጅ ብለው ያሉ ሰው ናቸውና ያንን ነው እንደማሳሳት ያዩት። ቅዱስ ጳውሎስን ራሱን አሳሳች እንደመናፍቅ ይሉት ነው። ኢየሱስ ክርስቶስን ራሱን እኮ ያሐሰት አስተማሪ ነህ ያሉት። ስለዚህ ምእመናን አያችሁ ወንጌል ብታውቁ ስንቱን መመለስ እንደምትችሉ የእውነት ቃል ሁሉ ጊዜ እንደዚህ ነው ይመራል። እግዚአብሔር ከሁላችን ጋር ይሁንልን። ሌላ ጥያቄ ተነስቷል መምህር። አሁን ከፕሮቴስታንቱ በተገኘ ምንጭ የማይረሳ አንድ ትዝታ አለ። በቅርብ ጊዜ ሐዋርያትን ስዕል የሳለው የዳቪንቺ ኮድን መጽሐፍ መሰረት ወይም ስዕል መሰረት በማድረግ የተነሳ እና ዳን ብራውን የጻፉ ጽሑፍ አለ። ክርስቶስን ክብሩን ምን ያህል ነክተው እንደጻፉ መረጃ ያገኘ ነው። ከፕሮቴስታንቱ ዓለምና ከካቶሊኩ ዓለም እንደሆነ በትክክል አስቀምጠዋል። ይቺ ቤተክርስቲያን ደግሞ ሰውነቱን እያጎላችሁ አምላክነቱን በመተዋችሁ ነውና ይሄ ነገር በአምላክ ላይ መጣ አምላክ በሉት ብላ ነው እያስተማረች። አሁንም የተሰጠው ትምህርት ይሄ ነው። ከዚህ መንፈስ ጋር የሚቃወም የክርስቶስ ነው ወይስ አይደለም? እግዚአብሔር በረከቱን ይስጥልን ለሁሉም የተሳሳ ቱን ይመልስልን። ወደ ቀጣይ ደግሞ አድማጮቻችን ሄድ በመራቡ ነው። አሜን። እህተ ማርያም ከቨርጂኒያ ይቀጥሉ። እህተ ማርያም እኔ ሁለት ጥያቄ ነኝ። አንደኛው ጥያቄ በጾም ጊዜ ለምንድነው ቅባትና ስጋ ማንበላው? ሁለተኛው ለምንድነው እስከ 3 ሰዓት መቆየት ያለብን? ከምን የተነሳ ነው? እህተ ማርያም እግዚአብሔር ይስጥልን። በመጀመሪያ የኃይል ሰጪ በጣም ኃይል ሰጪ ሆኑ ምግቦች ወይም እንደ ቅቤ፣ ስጋ እነዚህን የመሳሰሉ ማንበላበት ምክንያት ቅዱሳን በሚጾሙበት ሰዓት እነዚህን ምግቦች ተከልክለው ስለነበረ እኛም በዛ ህግ መሰረት ነው የምንጾመው። የኛ እምነታችን ሁሉ ነገሩ ከመጽሐፍ ቅዱስ ጋር ተመሳሳይ ነው። ለምሳሌ ዳዊት እንደሚጾመው ዳንኤል እንደሚጾመው ነው እኛ የምንጾመው። እንግዲህ እህተ ማርያም ለምሳሌ ዳዊት ሲጾም ምን አለ? መዝሙር 108 ቁጥር 24 ላይ ሰውነቴ ቅቤ በማጣት ከሳ ነው የሚለው። ሰውነቴ ቅቤ ማጣት ከተ በጾም ሰውነቴን አደከምኩት ይላል። ስለዚህ ቅቤን አይበላም ነበር ሲጾም ዳዊት። ዳንኤልን ስናይ ማለፊያ እንጀራም አልበላሁም ይላል። ማለፊያ እንጀራ አልበላሁም፣ በአፌ እንደዚሁ በራሴ ላይ እንኳን ቅባት አልተቀባሁም ይላል። ቅዱሳን ይሄ ነው ጾማቸው። ሌሎቹን ስንወስድ አንችልም። ለምሳሌ ሙሴ 40 ቀን 40 ሌሊት ነው የጾመው። ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ነው የቀደመው። የሙሴን ደግሞ ስናይ ዘዳግም 9:9 ላይ 40 ቀንና 40 ሌሊት እንጀራም አልበላው ውሃም አልጠጣሁ ነው የሚለው። እዝራም እንደዚሁ ነው። ኤልያስ እንደዚሁ ነው። ነቢያት ሲጾሙ በጠቅላላ እንደዚህ ነው የጾሙት። ቅዱሳንም እንደዚሁ ነው የጾሙት። መድኃኒታችን ክብር ይግባውና እሱም በሚጾምበት ሰዓት ላይ 40 ቀንና 40 ሌሊት እንጀራም አልበላም ውሃም አልጠጣም። ይሄ ሁሉ ለኛ አራያ ነው። ስለዚህ ይሄንን አይነት ምግቦች ከመብላት እንከለከላለን። እስከ 3 ሰዓት የሚቆይበት ምክንያት ጌታችን የተቀበለውን መከራ ዓርብ በ3 ሰዓት ነፍስ ወጣች ስለሚል አጠቃላይ መከራውን በማሰብ የሚደረግ ነው። ለዚህ ነው እህተ ማርያም። አቶ ቴድሮስ ከሜሪላንድ ይቀጥሉ። እሺ እግዚአብሔር ይስጥልን። ትምህርቱም ሁሉም ነገር መልካም ነው። በዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም የሚል አለ። በኦሪት ዘፍጥረት ምዕራፍ 5 ከቁጥር 24 ላይ ደግሞ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም እግዚአብሔር ወስዶታልና ይላል። ትክክል። እነዚህ ሁለቱ ቢገለጹልኝ። ትክክል። የሚገርም ነው። ቅድም መምህር ሳስበው የነበረ ነገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚል ከሆነ ሄኖክ ደግሞ ወደ ሰማይ ወጥቷል። ስለዚህ ከዚህ ሐሳብ ጋር አይጋጭም። ኤልያስም ሌሎች ደጋግ አባቶችን በቤተክርስቲያናችን ትምህርት ብዙዎች አሉ። ክርስቶስ በስልጣኑ ነው የወጣው፣ በክብሩ በራሱ ነው የወጣው። ሄኖክ ግን በእግዚአብሔር ተወሰደ ነው የሚለው። ትክክል። ክርስቶስ እግዚአብሔር ነው በራሱ ኃይል ሲወጣ፣ ሄኖክ ግን ሌሎችም እነ ኤልያስም የተወሰዱት በአጭሩ በእግዚአብሔር ነው። ይሄ ነው አጭሩ ማለት። ከሰማይ ከመጣው በስተቀር ወደ ሰማይ ተመልሶ የወጣ የለም ሲል ደግሞ ሰማይ የሚለው ክብሩን ነው፣ እግዚአብሔር መኖሪያውን ነው፣ መንበሩን ነው። አሁን ለምሳሌ አዳም ቢወጣም ተመልሶ ሄኖክ ቢወጣም ተመልሶ መጥቶ ይሞታል። በራእይ 11 ላይ ሁለቱ ወይራዎች የሚላቸው ሄኖክና ኤልያስ እንደገና መጥተው ሞትን ይቀምሳሉ። እዚህ ሁሉም እንዳልከው ኢየሱስ ክርስቶስ እነዚህን ራሱ ኢየሱስ ነው የወሰዳቸው። ሄኖክንም እነዚህ ከሰማይ አልነበሩም። መጀመሪያም ከምድር ነው። የሰው ልጅ የተበጀው እኮ ከምድር ነው። ከሰማይ የሆነው እግዚአብሔር ብቻ ነው፣ እግዚአብሔር ብቻ ነው። ስለዚህ እነ ሄኖክና ኤልያስ ከምድር ነበሩ። ይሄ ነው ቴዎድሮስ። አሜን። ተስፋ ስላሴ ከቨርጂኒያ ይቀጥሉ። አይ ታናታለኝ ማመዛባን ሬዲዮውን መቀነስ ይችላሉ?
ሬዲዮም የለኝም። ሄሎ እሺ ይቀጥሉ። ይህ ዳግም ምጽአት የሚል መምህር ዘበነ የሰበኩት ትምህርት ካለ እሱን ዲቪዲውን ፈልጌ ነበር። የዛሬውን ነው የዛሬውን የዳግም ምጽአት ሌላ ጊዜ ካለ እዚህ በፊት ወይንም የዛሬውንም ቢሆን አሉ እንግዲህ ወይ ጉባኤ ላይ ሲመጡ ሊያገኟቸው ይችላሉ። ያም በመሰላል የዛሬውንም ትምህርት ከፈለጉ ደግሞ እንደዚሁ ሰውም ልከው ቢሆን እርሶ ይመጡ ከሆነ ማግኘት ይቻላል። ምንም ችግር የለም። የሰኞ ጉባኤ ወይ የሰኞ ጉባኤ ላይ ወይ በሁለቱም ቦታ ምንም ችግር የለም። እግዚአብሔር የተባረከ ቀን ያውለን። ጽጌ ማርያም ቶሎ እንቀበል። አድማጮቻችንን በጣም ብዙዎች አላችሁ። ካሁን በኋላ ስልክ የምትደውሉ በጣም ባናስቸግራችሁ ባትደውሉ በጣም እግዚአብሔር ያክብርልን። የሚቀጥለው ሳምንት ተመለሱ። አሁን ግን ቢያንስ 4 ወይም 5 ሰዎች ብቻ ባለን ደቂቃ ማስተናገድ ከቻለን ነው። ድንገት ካላስተናገርናችሁ ወደ መጨረሻ ላይ ያላችሁ ሰዎች በጣም ይቅርታ እንጠይቃለን። በእግዚአብሔር ስም ጽጌ ማርያም እንቀበል። ጽጌ ማርያም ይቀጥሉ። ጽጌ ማርያም ሰላም እንደምን አላችሁ? እግዚአብሔር ይመስገን። እኔ ጥያቄ እንኳን ክርስትና ልጆች ሲነሱ ወንድም ሆነ ሴት ጸጉራቸው መላጨት አለባቸው የሚል ነው። ጽጌ ማርያም አቤት እየሰማሽን ነው? ትንሽ እንትን አለ ሬዲዮ አለ መሰለኝ አድማጮቻችን ስልክ ጋር ትንሽ ሬዲዮ ድምጽ ጆሮአችን ላይ አስቸጋሪ ነገር ይፈጥርብናል። እንደሰማነው እንግዲህ ምንድነው ጸጉራቸውን የሚላጩበት ምክንያት ምንድነው የሚለው ነው። ንጹህ ሆነው ቀርበው መላ አካላቸው በክርስቶስ ቅባት ስለሚቀቡ ጸጉራቸው ላይም ቅባቱ ከሚያርፍ ሰውነታቸው ላይ የሚቀቡት ቅባት አለ፣ ቅዱስ አለ። ያንን ጸጉራቸው ላይ ማረፍ የለበትም። መላ ሰውነታቸው አካላቸው ላይ ማረፍ ስላለ ስለ ንጽህናው ስለሚቀቡት ቅዱስ ቅባት ስለነዚህ ሁሉ የተደረገ ትክክለኛ ስርዓት ነውና በዚህ መልክ ነው ጽጌ ማርያም። እሺ አንድም ጥያቄ ሌሎች አድማጮች አሉን። በጣም ይቅርታን ጠይቅሽ ጽጌ ማርያም። ከቻለ ሌሎቹን እናስተናግድ። እግዚአብሔር የተባረከ ቀን ያውልሽ። አቶ በላይ ጤና ይስጥልን። ጤና ይስጥልኝ መምህር ዘበነ በጣም እንደው ቃለ ሕይወት ያሰማልን። በእውነቱ ትልቅ አስተማሪ ነዎት። እኔ ጥያቄ አለኝ። ነጮች ከክርስቶስ ልደት በፊት ወይም ከክርስቶስ ልደት በኋላ ነው የሚለው፣ እኛ ግን ዓመተ ምሕረት እንላለን። ዓመተ ምሕረቱ እንደ ትርጉም ስለማይሰጡት ነው አንድ ጥያቄ። ሁለተኛ ሰው ወደ እግዚአብሔር ሲቀርብ ወደ ፈጣሪው ሲቀርብ እያለቀሰ ነው ወይስ በደስታ ጸልዮ እንዲሁንም ንስሐው ተቀብሎ ቁርባኑ ተቀብሎ እስከ መመነን የሚደርሰው የትኛው ይበልጣል? ለብር መሰብሰቢያ እያለቀሱ ወይም ደግሞ ወደ ምቾት መሄዱን ነው ትክክለኛ ለእግዚአብሔር መቅረቡ ወይስ ይሄኛውን? ምክንያቱም እኔ ሰሞኑን አንድ ማርቲን ሉተር ተከታይ ሰሞኑን አየሁ። ምክንያቱም ቀደም ብለው የማርክሲስት አይዲዮሎጂ ተቀባይ ነበሩ። ሰሞኑን ደግሞ ወደ ማርቲን ሉተር አይዲያ ሲተላለፉ ሰማሁኝና ሲያለቅሱ ሰማሁኝና ያለፈው ሳምንትም ተጠይቆ ነበር። ስለዚህ ለእግዚአብሔር የትኛው ነው በእውነት ፍቅሩ? የእግዚአብሔርን ፍቅር በየትኛው ትቀርበዋለህ? ይሄንን ለማወቅ ፈለግኩኝ። እንደገና ደግሞ እዚህ ላይ እናያዘዎት አቶ በላይ ካለው ሰዓት አኳያ ሁለቱን ነገሮች እንመልከት። አንደኛ ያነሱልን ራስዎት መልስ ሰጥተውታል። የመጀመሪያው ራስዎ መልስ ሰጥተዋል። ለምሳሌ በፈረንጆቹ ቢሲ እና ኤዲ ይላሉ። እርግጥ ነው ቢፎር ክራይስት እና አፍተር ክራይስት። ኤዲ የሚለው የላቲኑ አሚኖ ደሚኖ የሚለው ዘ ይር ኦፍ ዘ ሎርድ ማለት ነው ኤዲ የሚለው። አሁን ግን ያንን እየቀየሩት ነው። ያን ቀይረው ቢሲኢ እና ሲኢ የሚል አስቀምጠዋል። ቢሲኢ የሚለው ቢፎር ኮመን ኢራ ነው። ሲኢ የሚለውን ደግሞ ኮመን ኢራ ብለው ይወስዱታል። በእንደዚህ አይነት መልክ ያስቀምጡታል። ግን ዋናው እኛ የምንወስደው ያኛውን ዓመተ ፍዳ ጌታ ከተወለደ በኋላ ድነናል ዓመተ ምሕረት በሚለው በትክክል በድህነታችን ነው እኛ የምንመራው። ይሄንን ወደፊት በተለያዩ ነገሮች ላይ ልናነሳው እንችላለንና ብዙዎቹ ግን አሁን ያንን የክርስቶስን ስም ራሱ እንዳይጠራ ለማድረግ ያንን እየተጠቀሙ ይገኛሉ። እንደዛም ቢሆን ቢሲኢ የሚለውን ቢፎር ክራይስት ኢራ ወይም ደግሞ ከዛ በኋላ ደግሞ ሲኢ የሚለውን ክራይስት ኢራ ብለን ልንጠራው እንችላለንና የኛ እምነታችን ግን በመጽሐፍ ቅዱስ ስለተመሰረተ በተለይ ኢትዮጵያ እምነቷ ስርዓቷ በዛ ላይ ስለተመሰረተ በዚህ መስመር ነው የምንሄደው። ወደ ሁለተኛው ስንመጣ አባቶች የበለጠ ወደ እግዚአብሔር ቀረቡ ምንለው ልክ እርሶ እንዳሉት ዕብራውያን 11:36 ላይ እንደተጻፈ ወደ ገዳም ሄደው ራሳቸውን ሰጡ ነው። መስቀሉን ተሸክሞ ይከተለኝ ነው። ዛሬ ጽድቆ ነው የሚነገረው። ጥሩ መብላት፣ ጥሩ መልበስ፣ ጾም አለመጾም፣ አለመስገድ፣ አለመጸለይ
በዚህ መንፈስ እየሆነ ነው ያለውና ሰዎች ብዙ ጊዜ ከማርክሲስት ወደ ሉተር አስተሳሰብ ሄደዋል ብለን ስናስብ ለነፍሳቸው ምንድነው ያገኙት? ለስጋቸው ሊያገኙ የሚችሉት ነገር ይኖራል። ለምን ትላንትና በነበራቸው የሥራ መስክ ዛሬ ሥራ ላይ ቀጥሩ ይችላሉ። ስለዚህ ዛሬ ሥራ ለመቀጠል የተለመደ ነገር ምንድነው? አንድ ጥቅስ ይዘውቶ ሃሌሉያ ማለት ነው። ይሄ በብዙ የታሰበ ነው። በዚህ ሀገር ላይ ብዙ ሰዎች ከእስር ቤት ሲወጡ ሰባኪዎች ነው የሚሆኑት። ወይ የክርስትና ወይ የእስልምና ሆነ ይሄዳሉ። እነ ማልኮም ኤክስ እስልምናን ያጠናው እስር ቤት ውስጥ ነው። ከእስር ቤት ወጥቶ ነው የእስልምናን እምነት በዚህ ሀገር ላይ የኤሌጃ መሐመድን አስተሳሰብ በዚህ ምድር ላይ ሲያንጸባርቅ የነበረው። በርካቶች ሰዎች ከድጡ ወደ ማጡ የሚሆንባቸው አሉና በእንደዚህ አይነት መንፈስ ነው የምናያቸው። የመጨረሻ አንድ ሰው እንቀበልና እንፈጽም። መምራው እሺ፣ ወልደ ጻድቅ ከቨርጂኒያ ይቀጥሉ። ጤና ይስጥልኝ። እንደምን ዋላችሁ ወንድሞች፣ የክርስቶስ ቤተሰቦች። ወንድም ዘበነ ወንድሜ ሆይ አንተ ኢትዮጵያ ትልቅ ሊቅ ነህ። እግዚአብሔር ክብር ይስጥህ። እቺ የደወለችው ቀደም ብላ የደወለችው አጋንን ይቅርታ አድርጉልኝ እንዲህ ብዬ መናገር አጋንን የመብርሃን ጸረ ማርያም ናት። በእውነት ነው። ኢትዮጵያዊም አማርኛ ተናገረች፣ ኢትዮጵያዊም አይደለችም። ለኢትዮጵያ ማንም ትምህርት የሚያስተምራት የለም። ኢትዮጵያ ሁሉም አስተማሪ ናት። ክርስትና አሁንም ሁላችንም የምናውቀው ነው። አዲስ የፈረንጅ መርዝ እየበሉ የሚበጠብጡን አትስማቸው። የሰለጠኑ መስሏቸው እግዚአብሔር ይስጥልን። አልቋል። ትንሽ ጊዜ ነው። እግዚአብሔር ያበርታ። ዘነበለ እንዳው ለኢትዮጵያ ሕዝብ ለስደተኛው ሕዝብ ኦርቶዶክስን ተከላካይ ዲፌንደር ኦፍ ኦርቶዶክስ ስለሆንክ እግዚአብሔር ያበርታ። መብራት ተከተል። ሁላችንንም እግዚአብሔር ይጠብቀን። እግዚአብሔር ይስጥልን። እግዚአብሔር ሌሎችን ሁሉ በስተታቸው ይማርልን። እኛም በእነዚህ አይነት ንግግር ላይ ስለማንገልጽ ነው። እግዚአብሔር ሁላችንም በምሕረት ይጎብኘን። እንግዲህ ከኖርዌይ ኃይለ መስቀል በጣም ይቅርታ ልንጠይቆት ነው። ከኖርዌይ ኃይለ መስቀል በጣም ይቅርታ እንጠይቃለን። ሌሎቹ የቅርብ ሰዎች ስለሆኑ በዚሁ እናልፋቸዋለን። ከኖርዌይ ግን ኃይለ መስቀልን በጣም ይቅርታ እንጠይቃለን። በአጠቃላይ በመላው ዓለም ያላችሁትን ሁሉ እግዚአብሔር በሰላም በጸጋ ይጠብቀን። ይህ ሰዓት የጾም ሰዓት ነው። በጾም ሰዓት ደግሞ አጋንንት የሚቃጠሉበት፣ አጋንንት መናፍስት የሚወድቁበት ነው። ነገ ደብረ ዘይት ነው። ኢትዮጵያውያን ኦርቶዶክሳውያን በጠቅላላ በየቤተክርስቲያኑ ሄዳችሁ ቅዳሴ ያስቀድሱ። ለነፍሳችሁም እግዚአብሔርን ለምኑ። እንግዲህ የሚቀጥለው ሳምንት እንመለሳለን። ደከሳቴ ብርሃን ዘመድኃኔዓለም እግዚአብሔር ይባርካችሁ። እኔ መምህር ዘበነ ለማ፣ እኔ መምህር አቡኑ፣ እንደዚሁም ደግሞ ወንድማችን በቴክኒክ የሚረዳንን ኤርሚያስ ብርሃነ ሆነን ከዚህ እንሰናበታለን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የእመቤታችን የድንግል ማርያም ጸሎትና መልጃ ከሁላችን ጋር ይሁንልን። አሜን። ደህና ደሩልን። ደህና ደሩልን። ማዳን እንደተሙ የጌታን ማዳን እንድትሰሙ